እንደነዚህ አይነት ባህሪ ወይም ደግሞ በሰው ልጆች ውስጥ ያላቸው ሚና አንድ ሰው የራሱን ሚና በእነዚህ በአምስት ኮምፖነንቶች እንደለየ ነው። የራሱን ባህሪና ሚና ከለየ ከተለያዩ መዋቅሮች ውስጥ ወይም ቡድኖች ጋር ተሰባጥሮ የራሱን ሚና ተጫውቶ አንድ አውትፑት መስራት የሚችልበት ሀሳብ አለ ማለት ነው። ይህ አይነት ሰው በጣም ወግ አጥባቂ ነው። ከመጣበት ልምድ አንጻር የራሱን የሆኑ ፕሪንሲፕሎች ወይም ደግሞ መርሆች ውስጥ መካከል አንዱ በስሜት የምናደርጋቸው በግልፍተኝነት የምንወስናቸው ትላልቅ ውሳኔዎች አሉ። እነዚህ ውሳኔዎች በግልፍተኝነት በመወሰናቸው ምክንያት ብዙ ጊዜ ህይወታችንን ብዙ አልባሌ ነገሮች ውስጥ ሲከት ማወቅ ያያል። ባህሪያቶቻችንን መለየት ነው። ምን ላይ ጎበዝ ነኝ፣ ምን ላይ ጥሩ አይደለሁም፣ ምን ላይ በጣም ቅርብ ሆናለሁ፣ ምን ላይ ደግሞ ሩቅ ሆናለሁ፣ ምን ስሰራ ይቀልልኛል፣ ምን ስሰራ ደግሞ ይወሳሰብብኛል የሚለው። ሰላም እንዴት ናችሁ? በዚህ በዩቲዩብ ቻናል ላይ በመኖር ሀሳብ የተለያዩ ውይይቶችን እያደረግን ነው የምንገኘው። ከዚህ በፊት ላይ በሰራውላችሁ ቪዲዮ ጥበብ ከወዴት ትገኛለች በሚል ሀሳብ ላይ ተመስርተን የንቦችን ተአምራዊ የሆነ አኗኗር በመጠኑም ቢሆን ለማንሳት ሞክረን ነበረ። ከዛ ውስጥም ደግሞ እኛ የሰው ልጆች ከነ ክብራችን የምንቆይበትን ወይም ደግሞ ከራሳችንን የምናከብርበትን ከፍ የምናደርግበትን ሀሳብ እንዴት ከንቦች አኗኗር ወይም ስርዓት ውስጥ አውጥተን እንደምንገለገልበት ጽንሰ ሀሳቦችን አንስተን እየመረመርናቸውና እንዴት እንደምንጠቀምባቸው አንስተን ነበረ። ዛሬ ላይ ደግሞ በተለየ ከዚህ ከፍጥረታት አኗኗር ውስጥ ወጣ ብለን የሰው ልጅ በራሱ እንደ አንድ ፈጠራ ወይም ደግሞ እንደ አንድ ስልጣኔ ተጠቅሞ ራሱን እዚህ ያደረሰበትን ዋነኛ የሚባሉትን በኤሌክትሮኒክስ ኮምፖነንቶች ላይ ተመርኩዘን ከነዚህ ሀሳብ ጀርባ ያሉትን ደግሞ ባህሪያቶች እንዴት እኛ ውስጥ እንደምናገኛቸው እና ሚናችንን እዚህ ዓለም ላይ ያለውን ፐርፐዛችንን እንዴት እንደምንለየው በደንብ አድርገን እናየዋለን ማለት ነው። እንግዲህ እንደ መጀመሪያ ሀሳብ የሚነሳው እዚህ ላይ የኤሌክትሮኒክስ ኮምፖነንቶች እርስ በርሳቸው እንግዲህ ተደምረው ወይም ደግሞ ሰርኪቶችን ሰርተው አንድ የሆነ ግብአት ይገባላቸው እና እሱን አብላልተውት ወይም በውስጣቸው አሳልፈው ውስጥ የተለያየ ውጤት እንዲወጣ የሚያደርጉ ናቸው። እነዚህ የኤሌክትሮኒክስ ኮምፖነንቶች እንግዲህ ዓለም ላይ አሁን እስካለንበት ጊዜ ድረስ ያለውን በስልጣኔ ደረጃ ወይም በዚህ በዲጂታሉ ዓለም በቴክኖሎጂው ዓለም ላይ ታላላቅ ምርታና ለውጦችን ያመጡ ናቸው እነዚህ የኤሌክትሮኒክስ ኮምፖነንቶች የሚባሉት እና በእርግጥ ሳይንሱ እነዚህን ኮምፖነንቶች በሁለት ይከፍላቸዋል፣ አክቲቭ እና ፓሲቭ ብሎ። እኛ ግን ዋና ዋና የሚባሉትን ሁለቱንም ማቀላቀልን ዋና ዋና የሚባሉትን ወደ 5 የሚሆኑትን ኮምፖነንቶች ለማየት እንሞክራለን። እነሱን ካየን በኋላ እንዴት ከነሱ ጀርባ ያለው ሀሳብ ደግሞ ከኛ ህይወት ጋር እንዴት እንደሚገናኝ በተወሰነ መልኩ የምንገልጸው ይሆናልና ይሄንን ቪዲዮ በደንብ ከተከታተልን በኋላ ወደ መጨረሻው ላይ ከነዚህ የኤሌክትሮኒክስ ኮምፖነንቶች በመነሳት እንዴት የሰው ልጅ ባህሪን ልንረዳ እንደምንችል ራሳችንንም እንዴት ይህንን ማንነት ወይም ደግሞ ከነዚህ ኮምፖነንቶች ውስጥ ጀርባ ያለውን ማንነት እንዴት ለይተን እንደምናቅ ሚናችንን እንድናቅ የሚያደርገንን ሀሳብ ልናገኝበት የምንችል ነው እና እስከ መጨረሻው እንድትከታተሉኝ እጋብዛችኋለሁ። የመጀመሪያው የኤሌክትሮኒክስ ኮምፖነንት የሆነው እንግዲህ ሁላችንም እንደምናውቀው ካፓሲተር ነው። ካፓሲተር በኤሌክትሮኒክስ ኮምፖነንቶች ላይ የተለያዩ ሚናዎችን የሚጫወት ኮምፖነንት ነው። ዋነኛ ባህሪውም የመጣለትን የኤሌክትሪካል ቮልቴጅ ሰብስቦ በውስጡ ማጠራቀም ነው። ከዚህ ጎን ለጎን ደግሞ ተደርቦ የተጠራቀመውን ኃይል ደግሞ በውስጡ ሲያሳልፍ የመጣለትን ኃይል ከሰበሰበ በኋላ ድንገት እንኳን ኃይል ቢቋረጥበት ለቀጣይ የእሱን ኃይል ተጠቅሞ ደግሞ ለሚንቀሳቀስ አካል ደግሞ የራሱን የሆነ
ያልተንቀሳቀሰ ወይም የማይዋዥቅ ኃይልን የሚያቀርብ አይነት ኮምፖነንት ነው ይህ ካፓሲተር የሚባለው እና ኃይልን ስቶር በማድረግ ወይም በማከማቸት የሚታወቅ የኤሌክትሪክ ኮምፖነንት ነው። ይህ ኤሌክትሮኒክስ ኮምፖነንት እንግዲህ ዋነኛ ስራው የተበላሹ ወይም ጫጫታ ያለባቸውን ኤሌክትሪካል ቮልቴጆች ወይም ደግሞ ከረንቶቹን ወደ ተረጋጋና ንጹህ ሆነ ወደማይዋዥቅ ወጥ ወደሆነ ኮንስታንት ከረንት የሚቀይር የኤሌክትሮኒክስ ኮምፖነንት አይነት ነው ማለት ነው። ይህ እንደ አንደኛ ካፓሲተር ብለን ያየነው ዋነኛ ካፓሲተር በአንድ የኤሌክትሮኒክስ ወይም ደግሞ የኤሌክትሮኒክ ሰርኪዩት ውስጥ ወይም ደግሞ ቦርድ ላይ እንደ ዋነኛ ሚና የሚጫወት ኤሌክትሮኒክ ኮምፖነንት ነው ማለት ነው። ሁለተኛው ሬዚስተር ነው። ሬዚስተር ዋነኛ ስራው ምንድን ነው? የሚመጣለትን ከረንት መገደብ ወይም ደግሞ በከፍተኛ ደረጃ ይፈስ የነበረውን ወደሚፈለገው ከረንት ቀንሶ ማሳለፍ ነው ዋነኛ ስራው። እንግዲህ ይህንን በኃይለኛ የመጣለትን ወይም ደግሞ ከፍተኛ የሆነውን ከረንት በውስጡ አሳልፎ ወይም ደግሞ አረጋግቶ በሚያሳልፍበት ሰዓት ያንን ከፍ ያለውን የመጣለትን ከረንት በሙቀት አማካኝነት ቀንሶ ነው እንግዲህ በውስጡ አሳልፎ የሚፈለገውን ያክል መጠን ከረንት የሚያሳልፈው ማለት ነው። እና ሶስተኛው የኤሌክትሮኒክ ኮምፖነንት ደግሞ ኢንዳክተር ነው። ኢንዳክተር ከካፓሲተር ጋር የተወሰነ ተመሳሳይነት ቢኖረውም ካፓሲተር በውስጡ ያለውን ወይም የመጣለትን ኤሌክትሪካል ቮልቴጅ ስቶር ማድረግ ቢሆንም ስራው፣ ኢንዳክተር ደግሞ እንደ ካፓሲተር ሁሉ በውስጡ የሚያልፉ ወይም ደግሞ የመጡለትን ኤሌክትሪክ ኃይሎች ፍሎ ኦፍ ቻርጆችም ሊሆን ይችላሉ፣ ከረንቶቹን ወይም ቮልቴጁንም ሊሆን ይችላል፣ ወደ ኮንስታንት ይለውጣቸዋል። ግን ኮንስታንት የሚያደርጋቸው ማግኔቲክ የሆነ ስቶሬጅ ወይም ደግሞ የሚመጣለትን ኃይል ቮልቴጁን እንዳለ ከመሰብሰብ በዘለለ ወደ ማግኔቲክ ፊልድ ቀይሮ ኃይሉን የሚያከማች እና የሚዋዥቅ ወይም ደግሞ የሚወላወል ቮልቴጅ ወይም ኤሌክትሪክ ደግሞ በሚያገኝ ሰዓት ባጠራቀመው የማግኔቲክ ፊልድ ኃይል አማካኝነት ወደ ተስተካከለ ኮንስታንት ከረንት የሚቀይር የኤሌክትሮኒክ ኮምፖነንት ነው። አራተኛው ዳዮድ ነው። ዳዮድ እንደምናውቀው የመጣለትን ወይም ደግሞ የሚቀበለውን ኤሌክትሪካል ቮልቴጅ ወይም ከረንት ወደ አንድ አቅጣጫ ብቻ የሚያፈስ የኤሌክትሮኒክ ኮምፖነንት ነው። በተቃራኒ አቅጣጫ ኤሌክትሪክ ለማሳለፍ ቢሞክር የሚቃወም ወይም የማያሳልፍ የሴሚኮንዳክተር አይነት ባህሪ ያለው ኤሌክትሮኒክ ኮምፖነንት ማለት ነው ይህ ዳዮድ። አምስተኛው እና የመጨረሻው ይህ የዚህ የትራንዚስተር የሚባለው ወይም ደግሞ በኤሌክትሮኒክ ኮምፖነንቶች ላይ ዋነኛውን ሚና ይጫወታል ተብሎ የሚታሰበው ሌሎቹን ከላይ የጠቀስኳቸውን አራቱን እንደ መቆጣጠሪያ ወይም እንደ አብሪ አጥፊ ሆኖ የሚያገለግል የኤሌክትሮኒክ ኮምፖነንት ነው ማለት ነው። ዋነኛ ስራው በውስጡ የሚያልፈውን ኤሌክትሪካል ምልክቶች ሲግናሎችን እያየ ማብራትና ማጥፋት ሲሆን በማብራትና በማጥፋት ውስጥ ደግሞ በቀላሉ አውትፑቱን ወይም ደግሞ የሚሰጠውን ኃይል የሚያጎላ ወይም ደግሞ የሚያሳንስ ዋና ኮምፖነንት ነው ማለት ነው። እነዚህ 5 ኮምፖነንቶች ናቸው እንግዲህ እየተሰባጠሩ ራሳቸውን እየደጋገሙ የተለያዩ ሰርኪዩቶችን እየሰሩ ዓለም ላይ አሁን እስካለንበት ጊዜ ድረስ የተሰራውን በቴክኖሎጂ የበለጸገውን አይነት ዓለም ያስገኙልን እነዚህ 5 ዋና ዋና ኮምፖነንቶች ናቸው። ከዚህ ውጭ ያሉት እነ አይሲ እነ ሴንሰር አይነት ኮምፖነንቶች አሉ። በርግጥ ግን አይሲዎቹም እነዚህ 5 ኮምፖነንቶች በውስጡ የተለያየ ቡድን ሆነው በአንድ ኢንተግሬት ተደርገው ሲመጡ ነው እንግዲህ አይሲ የተባለው። ምንም የተለየ ነገር የለውም። ዋና ዋናዎቹ እነዚህ ኮምፖነንቶች ናቸው። እስካሁን የጠቀስኩላችሁ 5ቱ የኤሌክትሪካል ኮምፖነንት ወይም ኤሌክትሮኒክስ ኮምፖነንት ተብሎ የሚታሰቡት እነዚህ እቃዎች ባህሪያቸው ቅድም እንደጠቀስኩላችሁ ለየት ያለና የየራሳቸውን ሚና የሚጫወቱ ናቸው። አሁን ይህንን ዋና ሀሳብ ማንሳት የፈለኩበት ምንድን ነው ምክንያቴ፣ አብዛኛው ሰው ዓለም ላይ ሲመጣ ወይም ደግሞ ወደዚህ ምድር ሲመጣ ነፍስ አውቆ
ወደ ማህበረሰቡ ሲቀላቀል የራሱን ኃላፊነትና ሚና በትክክል የሚያውቅ አይደለም፣ ወይም ግራ ይገባዋል፣ ወይም ጥቂቶች ብቻ የሚያውቁት ናቸው። የብዙ ሰዎች ራስ ምታት ሚናዬ ምንድን ነው? ቦታዬ የቱ ጋር ነው? በትክክልስ እኔ ፐርፎርም ለማድረግ ወይም በብቃት የተሰጠኝን ኃላፊነት ለመወጣት ቦታዬ የቱ ጋር ነው የሚለው ሀሳብ ያሳስበናል። የሁላችንም ጥያቄ ስለሆነ ማለት ነው። ስለዚህ እኔ ከዚህ ውስጥ እንድትረዱ የፈለኩት ከጠቀስኩላችሁ ኮምፖነንቶቹ ውስጥ ያለው ባህሪ ሁሉም በሚባል ደረጃ የሰው ልጅ ማንነት ውስጥ ወይም ባህሪ ውስጥ አለ። እነዚህ ኮምፖነንቶች ተቀነባብረው አንድ ሰርኪዩት ሆነው የተሰጣቸውን ኢንፑት ፕሮሰስ አድርገው ወደ አንድ አውትፑት መቀየር ከቻሉ እንደነዚህ አይነት ባህሪ ወይም ደግሞ በሰው ልጆች ውስጥ ያላቸው ሚና አንድ ሰው የራሱን ሚና በእነዚህ በአምስት ኮምፖነንቶች እንደለየ ነው። የራሱን ባህሪና ሚና ከለየ ከተለያዩ መዋቅሮች ውስጥ ወይም ቡድኖች ጋር ተሰባጥሮ የራሱን ሚና ተጫውቶ አንድ አውትፑት መስራት የሚችልበት ሀሳብ አለ ማለት ነው። የብዙዎቻችን ችግርም ይሄ ይመስለኛል። ይሄ ነገር የሰው ኃይል ለሚፈልግ አካልም ሊሆን ይችላል፣ ወይም የራሱን ማንነት ማወቅ ለሚፈልግም አካል ሊሆን ይችላል፣ ለድርጅትም ይሆናል፣ ለስርዓተ መዋቅርም ለመዘርጋትም ሊሆን ይችላል። አብዛኛው ከሰው ኃይል ጋር እየተገናኘ ሀሳብ በውስጡ ሊገኝበት ይችላል ብዬ አስባለሁ። እና እንደ መጀመሪያ እንግዲህ ካፓሲተር ያልነውን የኤሌክትሮኒክ ኮምፖነንት እንመልከተው እስኪ በእኛ በሰው ልጆች ባህሪ ውስጥ አስገብተን ማለት ነው። ካፓሲተር በእኛ በሰው ልጆች ባህሪ ውስጥ ሲገለጥ አቃቤ የሚባለውን የሰው አይነት ወይም ደግሞ እንደሱ አይነት ተሰጥኦ ያለው ሰው የሚገልጽ ነው። እንግዲህ አቃቤ ማለት በውስጡ ስሜቶችን ሊሆን ይችላል፣ ሀሳቦችን ሊሆን ይችላል፣ አጋጣሚዎችን ሊሆን ይችላል፣ ሁኔታዎችን ሊሆን ይችላል፣ መረጃዎችን ሊሆን ይችላል፣ በውስጡ ማከማቸትና መያዝ የሚችል ማለት ነው። በውስጡ ያንን ስቶር አድርጎ ወይም አከማችቶ የሚይዝ ማለት ነው። ከዛ አስፈላጊው ቦታ ላይ ያንን ያከማቸውን ስሜትም ይሁን ሀሳብም ይሁን ሁኔታም ይሁን መረጃም ይሁን የተስተካከለና የነጠረ አድርጎ ወይም ያልተበላሸና ሐሰት ያልሆነ ወይም እውነቱን ከሐሰት ለይቶ አንጥሮ ወይም አጥልሎ የሚያወጣ ሰው ማለት ነው። እንዲህ አይነት ሰው ከዚህ በፊት በኑሯችሁ ውስጥ ልታውቁ የምትችሉ ከሆነ ይህ እንግዲህ የአቃቤ ወይም የካፓሲተር አይነት ባህሪ ያለው ሰው ነው ማለት ነው። ሌላው ሬዚስተር ነው። ሬዚስተር እንግዲህ በሰው ልጅ ባህሪ ውስጥ ተገልጦ ሲመጣ ተቃዋሚ የሚል ስያሜ ሊያገኝ ይችላል። ተቃዋሚ ሲባል ይሄ ነገሮችን የሚቃወም ወይም ደግሞ ሁሌ በኔጌቲቭ በኩል ወይም በዚህ በመጥፎ በኩል የሚያይ ሰው ማለት ሳይሆን ተቃዋሚ ማለት በአንድ ቡድን ውስጥ ወይም በማህበረሰብ ውስጥ ወይም በቤተሰብ ውስጥ ወይም ከሌላ ከጓደኞቹ ጋር ሊሆን ይችላል ከማንኛውም ሰው ጋር ኢንተራክት ወይም ደግሞ በሚገናኝበት ጊዜ ነገሮችን ወይም እዚህ በስሜት የሚደረጉ በስሜት የሚገለጹ ነገሮችን የሚያረጋጋ የሚገድብ ሰው ማለት ነው። ምን ማለት ነው? አንዳንድ ጊዜ በህይወታችን ውስጥ የሚያጋጥሙ ብዙ ነገሮች ይኖራሉ። ከነዛ ውስጥ መካከል አንዱ በስሜት የምናደርጋቸው በግልፍተኝነት የምንወሰናቸው ትላልቅ ውሳኔዎች አሉ። እነዚህ ውሳኔዎች በግልፍተኝነት በመወሰናቸው ምክንያት ብዙ ጊዜ ህይወታችንን ብዙ አልባሌ ነገሮች ውስጥ ሲከት ይታያል። እንደነዚህ አይነት ውሳኔዎችን የሚያረጋጉና የሚገድቡ ሰዎች ናቸው እነዚህ አይነት ሰዎች ማለት ነው። በችኮላ የሚመጣን ማንኛውንም ነገር ከመቃወም በዘለለ ደግሞ እነዛ የመጣውን በችኮላ የመጣውን ስሜት ወይም ደግሞ በግልፍተኝነት የመጣውን ስሜት ደግሞ ወደ ጠቃሚ ወደሆነ ስራ የመለወጥ ብቃትም አላቸው። እንደነዚህ አይነት ሰዎች ማለት ነው የዚህ የሬዚስተር ባህሪ በሰው ልጆች ላይ ሲገለጥ በእንደነዚህ አይነት ሰዎች ተገልጦ የሚመጣ ነው ማለት ነው። ሌላው የዚህ የኢንዳክተር ኮምፖነንት አይነት ባህሪ በሰው ልጅ ላይ ሲገለጥ ደግሞ ልምድ ያለው ሰው ወይም ደግሞ ከዚህ በፊት በህይወቶች ውስጥ በጣም ብዙ ልምድ አካብቶ አንድ ማህበረሰብ ውስጥ የተገኘ ወይ አንድ መስሪያ ቤት ውስጥ የተገኘ ወይ አንድ ቡድን ውስጥ የተገኘ ወይ አንድ ፕሮጀክትን ለመስራት የተገኘ አካል ወይም ሰው ሊሆን ይችላል። ይህ የኢንዳክተር ባህሪ በውስጡ ተገልጦ የሚታይበት ሰው ማለት ነው። ይህ አይነት ሰው
በጣም ወግ አጥባቂ ነው። ከመጣበት ልምድ አንጻር የራሱን የሆኑ ፕሪንሲፕሎች ወይም ደግሞ መርሆች ያሉት ነው። እንዲህ አይነት የኢንዳክተር ባህሪ ያለው ሰው ወጥ የሆነና ተከታታይ የሆነ ስራን በትክክል ማስኬድ የሚችል አይነት ሰው ነው። በቡድን ውስጥም ሊሆን ይችላል፣ በራሱ ህይወት ውስጥም ሊሆን ይችላል። እንደነዚህ አይነት ባህሪዎች ይኖሩታል። ዋጋ አጥባቂ ነው። ከባህል ውጭ የሆነ አሰራር ሲሰራ ላይወድ ይችላል። እንደገና ደግሞ በተገቢው ሰዓት ላይ ተገቢውን የሆነ ልምዱን አውጥቶ የሚለግስና የሚመክር ከፍተኛውን ኃይል የሚሰጥ አይነት የሰው ባህሪ ነው ማለት ነው ይህ አይነት ሰው። ሌላው የዚህ የዳዮድ ነው። ዳዮድ እንግዲህ በአንድ አቅጣጫ ብቻ ነው ኤሌክትሪካል ፍሎ የሚፈቅደው፣ በሌላው በተቃራኒ አቅጣጫ ይከለክላል ብለን ነበረ። ይህም እንግዲህ በሰው ባህሪ ውስጥ ሲገለጥ ከልካይ የሚባለው አይነት ሰው ነው ማለት ነው። የሚከለክለው ምንድን ነው ሲባል አንድ መርህ ወይ አንድ ፕሪንሲፕል ይኖረውና በዛ ፕሪንሲፕል ውስጥ የማይሄድለት ሰው ወይም የማይሄድለት ሀሳብ ወይም የማይሄድለት ስሜት ካገኘ ይገታዋል። አንድ አቅጣጫን ብቻ ተከትሎ የሚጓዝ አይነት ሰው ነው ማለት ነው። ይህ ካልሆነበት እምቢተኛ ወይም ደግሞ ነገሮችን የማያስተናግድ አይነት ሰው ነው ማለት ነው። አንዳንድ ጊዜ በነገራቸው በጣም ግትር የሆኑ ሰዎች አሉ። ግትር ያደረጋቸው እንግዲህ በዚህ በዳዮድ የሚባለው በኤሌክትሮኒክስ ኮምፖነንት ውስጥ ያለው ባህሪ በእነሱ ውስጥ ተገልጦ ስለመጣና ያንን እነሱ ስለሚኖሩት ወይም ባህሪያቸው ስላደረጉት ነው። እንግዲህ የዚህ የዳዮድ ላይ የሚነሳው ሀሳብ እምቢተኝነቱን እንዴት ልንጠቀምበት እንችላለን፣ ወይም እሱ እምቢተኛ መሆኑን እንዴት በማህበረሰብ ውስጥ ሊገለገልበት ይችላል የሚለው ነው። እንግዲህ አሁን የኛ ዋናው ፖይንት። አምስተኛውና የመጨረሻው ትራንዚስተር የሚባለው የኤሌክትሮኒክስ ኮምፖነንት ነው። ይህ እንግዲህ በሰው ልጆች ባህሪ ውስጥ ሲገለጥ ተቆጣጣሪ ወይም መሪ የሚሆን አይነት ሰው ነው። እንደዚህ አይነት ሰው በባህሪው በጣም ተጽዕኖ ፈጣሪ የሆነ መምራት የሚችል አመራር የሚችል ሊድ ማድረግ የሚችል በደንብ የሰዎችን ባህሪ አመዛዝኖ ማየት የሚችል አይነት ሰው ነው። ይህ እንግዲህ በትራንዚስተር ባህሪ ውስጥ ተገልጦ የሚመጣው ሰው ማለት ነው። ሁለተኛ ስትራቴጂስት ነው። ስትራቴጂስት ነው ማለት ማን መቼ ምን መስራት እንዳለበት የሚገልጽ አካሄድን ተከትሎ የሚሰራና ውጤታማ የሚያደርግ ነው። ይህ ስትራቴጂነቱ እንግዲህ ተቆጣጣሪ አድርጎታል። ነገሮች መቼ መሰራት እንዳለባቸው፣ መቼ መሰራት እንደሌለባቸው፣ መቼ መቆም እንዳለባቸው፣ መቼ መቀጠል እንዳለባቸው ጠንቅቆ የሚያውቅና ያንን ደግሞ በሰዎች ላይ ተጽዕኖ አሳድሮ ሰዎች ምቹ በሆነው ሰዓት ላይ እንዲሰሩ፣ ምቹ ባልሆነ ሰዓት ላይ ደግሞ እንዲያርፉ የሚያደርግ ትልቅ ሚና የሚጫወት የኤሌክትሮኒክስ ኮምፖነንት ሆኖ በሰው ልጅ ባህሪ ላይ ተገልጦ ሲመጣ ደግሞ እንደነዚህ አይነት የመሪ ወይም የዚህ የተቆጣጣሪ አይነት ሰው ሆኖ ተገልጦ ይመጣል ማለት ነው። ይህ በእንዲህ እንዳለ እንግዲህ የትራንዚስተር ባህሪ ያለው ሰው በቡድን ውስጥም ሊሆን ይችላል፣ በቤተሰብ ውስጥም ሊሆን ይችላል፣ በራሱ ህይወት ውስጥም ሊሆን ይችላል። በጣም ጥቂት የሆኑ ሀሳቦችን ወይም መረጃዎችን ሰብስቦ ወደ ጎላ ወይም ደግሞ ጉልህ ሚና ወዳለው አይነት ውጤት የሚያመጣ አይነት ሰው። ምክንያቱም ከላይ የጠቀስኳቸውን ኮምፖነንቶች የያዙትን ባህሪ ያላቸው ሰዎች እነሱን በቀላሉ ተቆጣጥሮ እና በሚገባው ቦታ ላይ አስቀምጦ እነሱን በማብራትና በማጥፋት ወይም ደግሞ መች መስራት እንዳለባቸው እና መች መስራት እንደሌለባቸው ራሱን በግልጽ አስቀምጦ እየተቆጣጠራቸው ለአንድ ውጤት የሚያተጋቸው በመሆኑ ነገሮችን የሚያጎላ እና የሚያቀናብር አይነት ሰው ነው ማለት ነው። እነዚህ 5 አይነት ሰዎች እንግዲህ በህይወታችን ውስጥ በብዙ ሁኔታ አግኝተናቸው ሊሆን ይችላል። እነዚህን ሰዎች ወይም ከዛ መካከል የሚገኝ አንድ ሰው ካለ በድርጅት ውስጥ መቀጠር ይፈልግ ሚናው የቱ ጋር እንደሆነ በትክክል ማወቅ ይችላል። ሁለተኛ ትምህርት መምረጥ ቢፈልግ እንደነዚህ አይነት ባህሪ ካለበት ከዚህ ባህሪ ጋር የሚሄድለትን ትምህርት መምረጥ ይችላል።
ሰው የሚቀጥር ሰው ወይም ደግሞ የሰው ኃይል የሚፈልግ አንድ ድርጅት ወይም ደግሞ ቀጣሪ ካለ ደግሞ እነዚህን ባህሪያት በማጤን ከሰዎቹ ጋር በማውጣት ተገቢውን ቦታ ላይ አስቀምጧቸው የራሱን የሆነ ሰርኪዩት ሊመሰረትባቸው ይችላል ማለት ነው። ለአንድ ዓላማ የሚያተጋ አንድ ውጤት የሚያመጣ ቡድን ሊያቋቁምባቸው ይችላል፣ ስርዓት ሊያዋቅርባቸው ይችላል ማለት ነው። እነዚህ አይነት ሰዎችን ተጠቅሙ። እኛስ ከየትኛው አይነት ባህሪ የምንመደብ ሰዎች ነን? እንግዲህ ይሄን ከኤሌክትሮኒክስ ኮምፖነንት ጋር ራሳችንን ለማቀላቀል ሳይሆን እኛ ራሳችን የምንሰራቸው ወይም በቴክኖሎጂ የተራቀቅንባቸው የኤሌክትሮኒክስ ኮምፖነንቶች ራሱ በራሳቸው የራሳቸው ባህሪና ሚና እንዳላቸው ሁሉ እኛም በማህበረሰባችን ውስጥ የራሳችን ሚናና ድርሻ ሊኖረን ወይም ኃላፊነት ልንወጣ የምንችልበት ቦታ ሊኖረን ይገባል ማለት ነው። ይህ በእንዲህ ሲሆን ነው እንግዲህ ትክክለኛውን ውጤት በህይወታችን ውስጥ ገልጠን ማምጣት የምንችለው። አለዚያ ግን የካፓሲተሩን ቦታ ሬዚስተሩ ልውሰድ ካለ፣ የሬዚስተሩን ቦታ ደግሞ ካፓሲተሩ ልውሰድ ካለ፣ የኢንዳክተሩን ትራንዚስተሩ፣ የትራንዚስተሩን ደግሞ ዲዮዱ ይውሰድ ከተባለ ድብልቅልቅ ያለ ትክክለኛ ውጤት የማያመጣ ዋዣቂ የሆነ መሰረተ ቢስ ውጤት ልናገኝበት እንችላለን ማለት ነው። በህይወታችን ውስጥ ውጤታማ እንድንሆን ስኬታማ እንድንሆን የመጀመሪያው ነገር ማንነታችንን ማወቅ ነው። ባህሪያቶቻችንን መለየት ነው። ምን ላይ ጎበዝ ነኝ፣ ምን ላይ ጥሩ አይደለሁም፣ ምን ላይ በጣም ቅርብ ሆናለሁ፣ ምን ላይ ደግሞ ሩቅ ሆናለሁ፣ ምን ስሰራ ይቀልልኛል፣ ምን ስሰራ ደግሞ ይወሳሰብብኛል የሚለውን በራሳችን ህይወት ውስጥ ገብተን ከመረመር ነው በምድር ላይ ስንኖር ትክክለኛውን ሚናችንን አግኝተን ለመኖር ይረዳናል ማለት ነው። እነዚህን ሀሳቦች በቀጣይ ከሌሎች የሙያ ዘርፎች ሊሆን ይችላል፣ ወይም ከተፈጥሮ አኗኗር ሊሆን ይችላል፣ ከተለያዩ ነገሮች ውስጥ እያወጣን በምን መልኩ በህይወታችን ውስጥ ልንጠቀምባቸው እንችላለን የሚለውን ሀሳብ ልነጋገርበት እንችላለን ማለት ነው። በቀጣይ የሰራላችሁ ቪዲዮ ላይ ለየት ያሉ ሀሳቦችን ላመጣላችሁ እሞክራለሁ። እስከዚያው ግን ባህሪያቶቻችሁን እየለያችሁና ሚናችሁ ምድር ላይ ምን እንደሚመስል እየፈተሻችሁና እየመረመራችሁ ጠብቁኝ። አመሰግናለሁ።